السلام عليكم ورحمة الله وبركاته. ክቡር ሼህ መሐመድ ሸከሊል የማዕከላዊ ኢትዮጵያ መጅሊስ ፕሬዝዳንት፣ የክቡር ሼሃችን ሼህ ነስረዲን የዚህ ሀሪማ ከሊፋ፣ ክቡር አቶ ሙርሰል አማን የዞናችን ምክትል አስተዳዳሪ፣ የተከበራችሁ ታላላቅ መሻሂሆች፣ ኢማሞች፣ የተከበራችሁ ደረሶች፣ የተከበራችሁ በዚህ መድረክ ላይ ሙሽራ የሆናችሁ ሐፊዞች፣ የተከበራችሁ ከተለያዩ አካባቢ የመጣችሁ የዚህ ፕሮግራም ተሳታፊዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዚህ ታሪካዊ በሆነ የሼህ አልከስዬ መውሊድ ላይ በተጨማሪም ቅድም እንደተገለጸው ሐፊዞች በሚመረቁበት መድረክ ላይ ተገኝቼ መልእክት እንዳስተላልፍ እድሉን በማግኘቴ በራሴና በዞኑ አስተዳደር ስም ላቅ ያለ ምስጋናን አቀርባለሁ። አላሁ አክበር፣ አላሁ አክበር። እንግዲህ ሁላችንም እንደምናውቀው የስልጤ ማህበረሰብ የማንነቱ መገለጫ የሆነው አንዱ ዲን ነው። ሃይማኖቱ፣ ዲኑ የማንነቱ መገለጫ ነው የማህበረሰቡ። ይሄ የማንነቱ መገለጫ የሆነ የእምነቱ፣ ባህሉ፣ እሴቱ ተጠብቆ የቆየው እንደ ሼህ አልከስዬ ባሉ አባቶቻችን በሰሩት ስራ ነው እዚህ ደረጃ ላይ የደረስነው። ቅድም ሼህ መሐመድ ሸከሊል እነሱ ስራ ባይሰሩ ኖሮ እኛ ዛሬ በዚህ ደረጃ ላይ አንኖርም ነበረ። ስለዚህ ዲናችን ተጠብቆ፣ ማንነታችን ተጠብቆ፣ እሴታችን ተጠብቆ፣ ባህላችን ተጠብቆ እዚህ ደረጃ ላይ እንድንደርስ ትልቅ ስራ የሰሩት በእንደዚህ አይነት ሀሪማ ያሉ ሼኮች ትልቅ ስራ ሰርተዋልና አላህ ከይር ሰራቸውን ያብዛላቸው። ስለዚህ ይሄን ማስቀጠል ይገባል ማለት ነው። ሁላችንም እናውቃለን፣ አጎራባች አካባቢ ያሉ አካባቢዎች ከማንነታቸው ተነቅለው እንደወጡ እናውቃለን። የስልጤ ማህበረሰብ ማንነቱን ጠብቆ ያቆየው አልহামዱሊላህ በእንደዚህ አይነት ስራዎች ነው። ስለዚህ እንደዚህ አይነት ስራዎች ላይ እንግዲህ ለረሱል ሰለላሁ ዐለይሂ ወሰለም በመሻይኮች በፊት መናገር ከባድ ነው። የመጀመሪያው የወረደው መልእክት ኢቅራ ነው። ኢቅራ የመጀመሪያው መልእክት ነው። ስለዚህ ዛሬ ያየነው ሐፊዞች እንዲመረቁ ማድረግ የመጀመሪያውን ተልእኮ መፈጸም ነው። ዲናችን መመሪያ አለው፣ ሐዲስ አለው፣ ቁርአን አለው። ይሄን መሰረት አድርጎ የኢባዳ ማድረግና ያለ ዕውቀት ኢባዳ ማድረግ የተለያየ ነገር ነው። ስለዚህ ዲናችንን በዕውቀት ኢባዳችን በዕውቀት እንዲሆን እንደዚህ አይነት መሰል የተግባራት ትልቅ ቦታ አላቸው። በዚህ አጋጣሚ የሲኤምሲውን የአል ኢምራን የቁርአን ሂፍዝ ተቋም ትልቅ አስተዋጽኦ እንዳደረገ ቅድም ሲገለጽ ነበረ። የነሱ ስራ ውጤት ነው፣ ፍሬ ነው እያየን ያለነውና አላህ ከይር ስራቸውን ያብዛላቸው። ሁላችንም ዱዓ እናድርግላቸው ኢንሻአላህ። ስለዚህ ዛሬ የተመረቁ 30 ሂፍዞች ከአል ኢምራን የተመረቀ ሰው አሰልጥኖ 30 ሂፍዝ እንዲበቃ አድርጓል። እነዚህ 30 ዛሬ ሐፊዞች 30ዎቹም ተልእኮ አለባቸው ማለት ነው። ሌላ ተጨማሪ ተልእኮ አለባቸው። ስለዚህ ይሄን በማመቻቸት ነገር ሁላችንም የበኩላችንን አስተዋጽኦ ማድረግ አለብን። ይሄ ስራ የሚሰራው አሁን ፊት ለፊታችን ትልቁ ረመዳን አለ። የኸይር ወር ነው። ስለዚህ ከዛ በፊት አውፍ የምንባባልበት
ጊዜ ነው። አንዱ ምክንያት እሱ ነው። እዚህ እንድንሰባሰብም ሲደረግ ረመዳንን አውፍ በመባባል በአዳብ እንድንቀበል አውፍ በመባባል እንድንቀበል ነውና አፈውቱ ሊላህ አዎ ይሄ ነው ተጠናክሮ መቀጠል ያለበት። ስለዚህ እናጠናክረን መቀጠል አለብን። የመጨረሻ መልእክቱ ሁለት ነው። አንደኛው ቅድም ሼህ ነስረዲን አላህ ኸይር ስራቸውን ያብዛላቸው አንስተዋል። ሰላም ነው። ሰላም ከሌለ ሁሉም ነገር የለም። ሰላም ከሌለ ኢባዳ የለም። ሰላም ከሌለ ንግድ የለም። ሰላም ከሌለ ገበሬ ማረስ አይችልም። ሰላም ከሌለ ኢባዳ ማድረግ አይቻልም። ስለዚህ የመጀመሪያው ሁላችንም ዱዓ ማድረግ ያለብን አላህ ሀገራችንን ሰላም እንዲያደርግ ሁላችንም ዱዓ ማድረግ አለብን። አንዱ እሱ ነው። አባቶቻችን ያስተማሩን እሱ ነው። አባቶቻችን ዱዓ ሲያደርጉ ሲጀምሩ ከባዶ መሬት ነው። ሁሌ ዱዓ ሲያደርጉ አባቶች ከባዶ መሬት ነው የሚጀምሩትና የባዶ መሬት ለማረጋገጥ የሀገራችንን ሰላም ለማረጋገጥ ሁላችንም የዱዓ ማድረግ አለብን። ሁላችንም ዘብ መቆም አለብን። ሁላችንም መጠበቅ አለብን። የተባለውን ነገር በደንብ መውሰድ አለብን። በዞናችን ውስጥ ሰላምን ሊያጠፉ ሰላምን ሊያበላሹ የሚችሉ ነገሮችን መከላከል አለብን። ጥያቄዎች ካሉ ሰላማዊ በሆነ መንገድ መጠየቅ፣ ቁጭ ብሎ በሰለጠነ መንገድ መጠየቅ ነውና ሰላምን ማስከበር ሁላችንም የሰላም አምባሳደሮች ሆነን ሰላምን ለማስከበር ሁላችንም መስራት አለብን። አንዱ መልእክቴ እሱ ነው። ሁለተኛው መልእክቴ ልማታችን ላይ የተጠናከረ ስራ መስራት ነው። አላህም ዘንድ ዲናችንም ዘንድ የተከበረው ጠንካራው የሚባለው ቀዊ የሆነው ሙእሚን ከደኢፉ ሙእሚን ይሻላል። ሻችን የተለየ ነገር ካለ አላውቅም፣ እንደሱ ነው የማውቀው። አዎ ቀዊ የሆነ ሙእሚን ከደኢፍ ሙእሚን ይሻላል። ቀዊ የሆነ በላቡ በወዙ በጉልበቱ በተሰጠው ዕውቀት በክህሎቱ የሚሰራ ሰው ሰርቶ ከድህነት የሚወጣ ሰው አላህ ዘንድ የተሻለ ተቀባይነት አለው። ስለዚህ ከድህነት ለመውጣት ልማት ስራ መስራት አለብን። ዜግነት ለከት ይከተናምበር ሃይ በሉ ዜግነትን ሃይ በሉ ሃይ። አዎ ስለዚህ ዋና መልእክት የሚሆነው ልማት ላይ ርብርብ ማድረግ አለብን። ልማታችንንም ዲናችንንም ጠብቀን መሄድ አለብን። ድህነት ይበቃናል። ከድህነት መውጣት አለብን። ሰላማችንን መጠበቅ አለብን የሚል ማጠቃለያ መልእክት ነው ያለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የስልጤ ዞን